የዛሬው ቪዲዮ ደግሞ የትርፍ ሰዓትን ክፍያ ይመለከታል። የትርፍ ሰዓት ክፍያ ኦቨርታይም ይባላል። ትርፍ ሰዓት ክፍያን በተመለከተ የአሰሪና ሰራተኛ አዋጅ ቁጥር 1156/2011 አንቀጽ 61 ላይ አንድ ሰራተኛ በድርጅት ውስጥ የሚሰራ አንድ ሰራተኛ በቀን ከ8 ሰዓት በላይ መብለጥ የሌለበት በሳምንት ደግሞ ከ48 ሰዓት መብለጥ የሌለበት መስራት እንዳለበት ይደነግጋል። ያ ማለት በአንቀጽ 163 መሰረት ደግሞ ከ8 ሰዓት በላይ የሚሰሩ ሰራተኞች በሙሉ የኦቨርታይም ክፍያ ሊከፈላቸው ይገባል ተብሎ ተደንግጎ ይገኛል። ስለሆነም ማንኛውም ሰው ከትርፍ ሰዓት የሚሰራ ከሆነ በዚህ አዋጅ መሰረት መብቱን በ6 ወር ውስጥ ሊጠይቅ ይገባል። ትርፍ ሰዓት ሰርቶ በ6 ወር ውስጥ መብቱን ካልጠየቀ መብቱን በይርጋ የሚታገድ ስለሆነ መብቱን በጊዜ ሊጠይቅ ይገባል ማለት ነው። ስለዚህ እንዲህ አይነት መልእክቶች እንዲደርሳችሁ ሁሉ ጊዜ ስፔሻሊ ትልልቅ የግል ድርጅቶች የሚሰሩ ሰራተኞችና ኢንዱስትሪ ዞን ላይ የሚሰሩ ሰዎች ይሄ መልእክት ለእናንተ ነው። አመሰግናለሁ።